እንዴ አንቺ ካንቺም ብሶ ታገሴ ምናምን ትያለሽ ሊንዳ ሚኪ ተወኝ እንደውም እሺ አዎ የምሬን ነው አዎ የምሬን ነው ምንም እየወገንኩ አይደለም ወገንክ አስሬ እንዴ እኔ ካንቺ በላይ እንዳንቺ ወገንኩ ሰው አለ እንዴ እሱን ሳስቀይመው አልነበር እንዴ እየደወልኩኝ ሳስቀይመው አልነበር ለምን አንተ አትለውም ነበር ጥፋተኛ ነሽ አሁን እያጠፋሽ ነው ትክክል ስላለም ይሰራልሽ ምን አርኩኝ ምንድነው ከወንድ ጋር መስራት ማለት እሱ እዚህ ጋር አልፈልግሽም ወይ ምናምን በቃ መጨረሻችሁ እስካልታወቀ ድረስ እንደዚህ አይነት ነገር ማድረግ የለብሽም ሚኪ ደግሞ አውቃለሁ እንደሚወድሽ ሚኪ ምናምን አትበይ በቃ ይኸውልህ ከቻልክ እኔ ዛሬ ላባብልሽ ምናምን አልችልም ልለማመጥሽ አልችልም ዛሬ ላባብልሽ አልችልም እኮ አልችልም ዛሬ በቃ ልሰማሽ ላዳምጥሽም አልችልም ነይ አውሪኝ በጣም እግዚአብሔር እየታገስኩ ነው ምንም ታገሽ ምን አልተውሽም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ ያው እኔ ደህና ነኝ እግዚአብሔር ይመስገን ዛሬም እንግዲህ ወደ እናንተ መጥቻለሁ ማለት ነው ያው ዛሬ ከሪና ጋር የመጣሁላችሁ ሰሞኑን ምን እየተፈጠረ እንደሆነ ታውቃላችሁ ሁላችሁም ሊንዳ ጋር ምን እየተከናወነ እንደሆነ ሁላችሁም ታውቃላችሁ አንድ ዳጊ የሚባል ልጅ ከሷ ጋር መስራት ጀምሯል ማለት ያንን ነገር እኔ አልተቀበልኩትኝም ልቀበለውም አልችልም እና ብዙዎቻችሁ ማውራታችሁኛል ሚኪ ምንድነው እየተፈጠረ ያለው እባክህ ልጅ አንድ ነገር በላት ትክክል እያደረገች አይደለም ምናምን ብላችሁኛል ሁላችሁም በውስጥ መስመር ምናምን ማለት ነው እና እኔ ምንድነው አሁን ዛሬ ቀጥሬያታለሁ እሷንም ላውራት ቀጥሬያታለሁ ምናምን ነገር ተረጋግቼ ለማውራት ነው ሞክረው እሷ ላይ ሌላ እንትን መጮህ ምናምን አልፈልግም ታውቃላችሁ እህቴ ነች በጣም ነው መወዳት ምናምን ብዙ ጊዜ አብሬያት ነበርኩ እስከዛሬም ከጎኗ የነበርኩት እኔ ነኝ አላቅም አሁንም ምን እንደምትለኝ አላቅም ቀጥሬያታለሁ ላውራት እዚህ እየጠበቅኳት ነውና ይሄንን ነገር ታደርጋለች ብዬ አላሰብኩኝም መጀመሪያ ማለት በዚህ ልክ አንደኛ እንድታቁልኝ የምፈልገው ነገር ይሄንን ነገር አላቅም እኔ እንደሚሰሩም አላቅም ከሰሩም በኋላ አልነገረችኝም እንደሚሰሩም አላቅም ምናምንና እኔን ሳታማክረኝ እንደዚህ በማድረጓ ሁላ በጣም ተናድጃለሁ በጣም ደብሮኛል ማለት ብዙ ነገሯን ታማክረኝ ነበር እስከዛሬ እኔም ብዙ ነገሬን አማክራት ነበር ላይክ ዛሬ ላይ ግን አዲስ ነገር ሲመጣ አዲስ ሰው ህይወቷ ላይ ስታስገባ ምናምን ይሄን ነገር አላማከረችኝም ለኔ በዛ ነገር አዝኛለሁ ግን ያ ሆኖ እንዳለ እኔ ግን ሌላ መስመር ውስጥ ወይም ደግሞ እዛ ጋር ከቅዱስ ጋር ያላቸው ነገር ሳይጨርሱ እዚህ ጋር ይሄ ነገር እንዲጀመር አልፈልግም እንደኔ ማለት ነው እና ስለማልፈልግ ዛሬ በግልጽ አወራታለሁ ያለውን ነገር እንዳለ አወራታለሁ ሐሳቧ ምን እንደሆነ ለምን ከሱ ጋርም እንደዚህ እንደሆነች የመጨረሻው ውሳኔ ላይ ደርሳም እንደዚህ ከሱ ጋር እየሆነች እንዳለና ከቅዱስ ጋር ምን ቋጭተሽ ነው ወይ ከሱ ጋር ተስፋ ቆርጠሽ ነው ወይ ምናምን ብዬ ነግራታለሁ ለቅዱስ ያላት ነገር እኔ ለእናንተ አልነግራችሁም ከኔ ይልቅ እናንተ ታውቃላችሁ ሁሉንም ነገር እናንተ ታውቃላችሁና ዛሬ ላይ እንደዚህ ቅዱስን ትታ እዚህ ጋር ከሌላ ሰው ጋር እስከ መስራት ድረስ ትደርሳለች ብዬ ማስባት ልጅ አይደለችም ሊንዳ እና በጣም የተናደድኩት ነገር አንደኛ ይሄ ነው ሁለተኛው ደግሞ እንዳልኳችሁ ለኔ አልነገረችኝም ያን ነገር ለሰራ ነው ብላ እንኳን ለኔ አልነገረችኝም ብዙ ነገሯን ስታማክረኝ ብዙ ችግሮቿን በብዙ ነገር ከጎኗ ነበርኩ እስከዛሬ ድረስ ከቅዱስ ጋርም ተጣልተው አይታችኋል ሁላችሁም በጣም ደብሮኝ ከጎኗ የነበርኩት እኔ ብቻ ነበርኩኝ ዛሬ ላይ ግን እዛ ቪዲዮ ላይ ምን ስትል ሰማሁኝ ከጎኗም ነበርኩኝ ምናምን ሲልም ሰማሁ እሱ አላቅም ከጎኗ እንደነበረ እሱም አላቅም ነበረ እሱንም የሰማሁት ቪዲዮ ላይ ነው ግን ከጎኗ እንደነበርኩ ማቀው እኔ ነኝ ምናልባት ያው እኔ ሳላቅ ይሄን ልጅ ሳገኘው ነበር ማለት ነው አላቅም ብቻ እና ከዚህ በፊትም ይተዋወቃሉ አይ ቲንክ እና ያ ነው የተፈጠረው ነገር ብቻ እኔ ትንሽ አግሬሲቭ ሆኛለሁ በጣም ተናድጃለሁ እናንተ ፊትም እንደዚህ መሆን አልፈልግም ብቻ ትምጣና ያለውን ነገር እያንዳንዱ ነገር አወራታለሁ ከሱ ጋር ማውራት ካለብኝ እስከ መጨረሻው ድረስ አወራለሁ ከሱ ጋር ማውራት ካለብኝ ማለት ነው እኔ ያለው ያ ነገር ሳይፈታ ከቅዱስ ጋር ያላቸውን ነገር ሳይቋጩ ከዛ ልጅ ጋር አንድ ላይ ላያቸው አልፈልግም እንደኔ ማለት ነው ምክንያቱም ወንድሜ ነው እሷ እህቴ ነች ያላቸውን ነገር በመሃል አውቃለሁ ያልዘጉት ፋይል አለ አንተም ብትሆን እየሰማኝ ከሆነ እሷም እየመጣች ነው እንድታቅ የምፈልገው ነገር በጊዜ እንትን ብትል ነው የሚሻለው ማለት ሌላ ጭቅጭቁ ምናምን አልፈልግም እኔም የምፈልገው ሰላም ነው እና ያው ሌላ መንገድ ውስጥ ከምንገባ ምናምን ነገር በቃ በጊዜ እንትን ብትረዳ ነው የሚሻለው እሷ የራሷ ላይፍ አላት እና ያለው ነገር ይሄ ነው ቤተሰቦችና ሁሉን ነገር ለማውራት ጠርቻታለሁ ኦሬዲ ደርሳለችና ያለው ነገር አወራታለሁ ማለት ነው ቤተሰቦች ሁሉን ነገር ግልጽ አድርገን ዛሬ
እነግራችኋለሁ ብዬ አስባለሁ። ሁሉ ነገር ጠይቃታለሁ። ያው መልሷ ምንም ይሁን ምን አይመለከተኝም። ዛሬ ባይዘው እኔ የራሴን ሐሳብ ነው የምነግራት። እሷ የእሷን ሐሳብ በስነ ስርዓት እንድትነግረኝ ራሱ አልፈቅድላትም። ባይዘው ብትነግረኝም አልረዳትም። ምክንያቱም ልክ ያልሆነ ነገር ነው ይሄ። ልክ የሆነ ነገር አይደለም እያደረገች ያለችው። እንደ አንድ ወንድም እዚህ ጋር በቃ ወደ መስመር ልመልሳት ይገባል። እዚህ ጋር እሷ የምትለኝን ነገር በይሳት ቤተሰቦች ልሰማት አልችልም። እናንተም የሆነ ነገር ብትሉኝ ማለት ነው። እና ምንድነው እያንዳንዱ ነገር እነግራታለሁ። እስከዛ ያን ያክልም ተቆጥቻት አላውቅም ነበረ። ዛሬ ግን ትንሽ አናዳኛለች እና በስነ ስርዓት ነው ማውራት። ብቻ ለመረጋጋት ተረጋግቼ በሰከነ መንፈስ ላወራት እሞክራለሁ። ታቋታላችሁ ከደረቀች ደረቀች ነው። ግን እኔ አልሰማትም ዛሬ በዚህ ነገር ጭራሽ እኔ በጣም ብዙ እኔ ራሱ ብዙ መስዋዕትነት ከፍያለሁ ለነሱ ፍቅር ታውቃላችሁ። በጣም ብዙ ነገር ታውቃላችሁ። ከናንተ በላይ የሚያውቅ የለም። ያ ነገር እንደዛ ስንት ነገር የተደከመለት ፍቅር ዛሬ ላይ እንደዚህ ሲሆን ማየት ስለማልችል በመሃላቸው ገብቼ ያለውን ነገር ለማስተካከል እሞክራለሁ። እሷም እየመጣች ነው። እንግዲህ እንጠብቃችኋለን ቤተሰቦች። እስከ መጨረሻው ድረስ ይሄን ቪዲዮ ተከታተሉኝ ቤተሰቦች። እንጠብቃት። እንዴት ነሽ ሊንዳ? ደህና ነሽ? ደህና ነኝ እኔ እግዚአብሔር ይመስገን። ሰላም በያችሁ። ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነሽ አንቺ? ደህና ነኝ። ሁሉ ሰላም? እስኪ ንገሪኝ፣ ማለት ምንድነው አሁን? እኔ በጣም ራሴን ለማረጋጋት እየሞከርኩኝ ነው። ቶሎ ለመደንፋትም ምናምን አይደለም፣ ልነግርሽ ነው ዛሬ ቀጠርኩሽም። ማለት ምንድነው እያደረግሽ ያለሽው ነገር ምንድነው? አልገባኝም። አንደኛ ከዚህ ልጅ ጋር ልትሰሪ እንደሆነ ምናምን አልነገርሽኝም፣ ለኔ ለማንም አልተናገርሽም። ድንገት ነው ፎቶ ፖስተሽ ምናምን ያዩት እና ምንድነው እንዴት አልገባኝም። በዚህ ልክ አልገባኝም። ምንድነው ቅዱስን እየጠበቅ ነው መስሎኝ፣ ለቅዱስ ብዙ ነገር ያደረግሽ መስሎኝ፣ ብዙ መስዋዕትነት የከፈልን መስሎኝ ለዛ ፍቅር። ዛሬ ላይ ምን መጥቶ ነው ከዚህ ልጅ ጋር አብረሽ ለመስራት የወሰንሽው? ንገሪኝ እስኪ። ምንድነው የምልህ ሚኪ፣ እኔ ከዚህ በላይ መጎዳት አለብኝ? ከዚህ በላይ መታመም አለብኝ? አሁን አንቺ ታመምሽ ምናምን ነገር አሁን ባለቀ ሰዓት ቅዱስ መጥቶ እዚህ ጋር ልናወራ በደረሰበት ሰዓት እንደዚህ ማድረግ አለብሽ ማለት? ይሁን ብትጣይ ኢቭን ኖ ብትጣይ ራሱ አይደለም። ይኸውልህ ምን መሰለኝ ሚኪ፣ እኔ መጠበቅ ባለኝ ሰዓት ጠብቄያለሁ። ተረዳኸኝ? ብዙ ጠብቄያለሁ። ስለዚህ እኔ በመጠበቅ ውስጥ በጣም እየተጎዳው ነው። አንድ ነገር እንድታቂልኝ እፈልጋለሁ። ስሚኝ፣ አንድ ነገር እንድታቂ የምፈልገው ነገር አልጠበቅሽም አላልኩኝ፣ ቅዱስንም አልጠበቅሽም እያልኩኝ አይደለም። በደንብ ታውቃለህ፣ ስለኔ በደንብ ታውቃለህ እያንዳንዱ እየተፈጠረ ያለውን ነገር። እሱማ አውቃለሁ እኮ፣ ግን ከጎኔ የነበረው ራሱ እሱን አልሽ እኮ። ግን ቪዲዮ ላይም እያየው ነበረ። ከጎንሽ የነበርኩት እኔ እንደሆንኩ ነበር የማውቀው። አሁን እዚህ ጋር እኔ ራሴን እንደ ጻድቅ ላይ ምናምን ራሴን ላመጻድቅ ፈልጌ አይደለም፣ ግን ከጎንሽ ራሱ የነበረውን ተናገርሽ እኮ፣ ሰማሁሽ። እኔ እንደሆንኩ ነበረ ከጎንሽ እንደሆንኩ የሚሰማኝ ያኔ። እሱማ ነህ እኮ። እሺ ችግር ኢትስ ኦኬ። እኔ አሁን ስለሱ ልጨቃጨቅ ምናምን አይደለም። ዛሬ ባይዘው አንቺ የምትይውን ነገር ልሰማሽ አይደለም የመጣሁት። እሺ ታዲያ በስነ ስርዓት እኔ የምለውን ነገር እንድትሰሚ ነው የመጣሁት። ተረዳሽ? ብቻ እያወራኝ ስሜት ካልነገርኩ ምን ጥቅም አለው? የአንቺን ስሜት የማዳመጥበት ሰዓት አይደለም። ምክንያቱም አንቺ አሁን እየተሰማሽ ያለው ስሜት ወደ መጥፎ መንገድ የሚወስድሽ እንጂ ወደ ትክክለኛው መንገድ የሚወስድሽ ስሜት አይደለም እየተሰማሽ ያለው። አንቺ ልክ ነኝ ብለሽ እያደረግሽ ያለሽው ነገር መጥፎ ነገር ነው። እንዳብድ ነው የምፈልገው እንድታብጂ አይደለም ወይ ደግሞ ጨርቄን ጥዬ እና ከዚህ በላይ ምን ላድርግ? እኔ ጠብቁኝ። ስነ ስርዓት የሚባል ነገር ብትጠብቂስ ፍቅር አይደለ እንዴ? ብትጠብቂስ ፍቅር እኮ ነው። እኔ ታመምኳ። ምንድነው መታመም? ታመምሻው። ለፍቅር ስንት ሰው መስዋዕትነት ይከፍላል አይደለ እንዴ? ታመምሽ። ከዛ የፈለገ ብትቆራረጡ ራሱ በዚህ ልክ በፍጥነት እንደዚህ ከሰው ጋር መሆን አለብሽ? ለአንቺ የሚሰማኝን ስሜት አላቅም ምናምን እስክልሽ ድረስ በጣም ብዙ ነገር እየሰማው ነበር። እሱን ፖስቶታል። ምን ማለት ነው ይሄ? እና አንተ ምን አከታተለ ሲጀምር? ለምረ ማልከታተለው እንዴ? ምን ሆነ ነው ሚኪ? ለምረ ማልከታተለው ለምረ ማልከታተለው ወንድምሽ ነኛ። እሺ ልትመታኝ ነው? ምን አትፈልጊም? እኔ እንድከታተል አልፈልጊም ነው? ንገሪኝ ሚኪ። የራሴ ጭንቀት የራሴ ህመም እፈልጋለሁ። ምን ማለት ነው ታዲያ? ግን የራሴ ጭንቀት የራሴ ህመም አይበቃኝም ሚኪ? ተጨነቅሻው። ታመምሽ እኮ አብሬሽ ነበር አይታመምኩት? ንገሪኝ። አብሬሽ እኮ ነው የተጨነቅኩት። ካንቺ እኩል ነበር ሲጨነቅ የነበረው። ካንቺ እኩል እሱን ሳጨንቀው ነበር እየደወልኩኝ። አውቃለሁ እና ታዲያ አውቃለሁ። እዚህ ጋር የማይነገር ብዙ ነገሮች አሉ አይደለ? አውቃለሁ እኮ ግን
አልቻልኩም ማሚኪ እኔ ልፈነዳ ነው አንተ አልገባህም የኔ ስሜት አልገባህም እኔ ውስጤ ጠቁሯል ላይ ነው እንደዚህ የቀላው ጠቁሯል ነው እንኳን ጠቆረ ስለጠቆረ እዚህ ጋር አንድ ወንድ በፍጥነት እዚህ ጋር አምጥተሽ ስራ መጀመር ምናምን አሊያም ፍቅር ውስጥ መግባት አልነበረበትም እሱ ገና አንድ ቀን አወቀሽ እሺ ድሮ እንተዋወቃለን ምናምን ሲል ሰማው ተዋወቃችሁ ዛሬ ከሱ ጋር መጣላት ሲንጠብቆ ነው እንዴስ ነው የሚመጣው ንገሪኝ እስከ ዛሬ ነበር አላቅም እና አይኔን እያይሽ መልሽልኝ አላቅም ምናምን አትበኝ አላቅም አትበኝ እሱ እዛ ጋር እየተሰማው ይኸውልሽ ስለማላቅ ነው ይኸውልሽ አንቺ እህቴ ነሽ ታውቂያለሽ አይደል እሱም ደግሞ ወንድሜ ነው ቅዱስም ደግሞ ወንድሜ ነው ይሄንን ነገር ሳይ እንዲጎዳ አልፈልግም እያገዝኩ አይደል እያደረግሽ ያለሽው ነገር ልክ ሳይሆን ነው ያውሪኝ አልተውሽም ለምን ነው የምተውሽ አልተውሽም እሺ እኔም ደግሞ እሱ ሲጎዳ ማየት አልፈልግም እንደሚወድሽ ታውቂያለሽ ልቦናሽ በስነ ስርዓት ያውቃል እንደሚወድሽ ታውቂያለሽ እልክ ነው እስከዛሬም እንደዚህ ያደረገው እንደሚወድሽ ታውቂያለሽ እንደሚወድሽ እያወቅሽ ይሄን ነገር ማድረግ አልነበረብሽም ነው እሺ የልህ ቤት የት እንደሚያደርስ እያሳየሁት ነው ያለው አንቺ ነሻ መጀመሪያ እኮ ይኸውልሽ ጥፋቱ ያንቺ ነበረ የማይሆን መንገድ ሰጠሽ ለልጅ እያሰቃየሁሽ አይደለም እየሄድሽበት ያለው መስመር ልክ እንዳልሆነና እንድታቆሚው እየነገርኩሽ ነው ምን ነው ሻው ይሄንን ካንቺ አልጠበቅም ባንተ ቦታ እሱ ነበር ሊኖር የሚገባው አይደለ እሱ እዚህ የለም ታውቂያለሽ እሱ እዚህ የለም የት ነው ያለው እሱ እዚህ እንደሌለ ታውቂያለሽ ነገራቸው የት ነው ያለው እሱ እኔም አላውቅም ግን እየነገርኩሽ ያለሁት ነገር ፍቅር ታጋሽነት ይጠይቃል ፍቅር መስዋዕትን ይጠይቃል እስከዛሬ እሺ ታገዝሽ እስከዛሬ ተጎዳሽ ገደል ገባ ማለት ነው ዛሬ አንዱ ልጅ አመጣሽና ገደል ከተትሽ ሁሉንም ነገር ገደል ከተትሽ አንዱ ነገር ታውቃለህ ጤነኛም እንዳልሆንኩኝ ታውቃለህ የሁሉንም ሰው ልብ ነው የሰበርሽው እንዴ ምን አለበት እስኪመጣ ቅዱስ መጥቶ የሆነ ነገር እስኪልሽ ብትጠብቂ ምን አለበት ሰማሽኝ አይደል ያን ሁሉ ፍቅር ነው ገደል የከተትሽው ያን ሁሉ መስዋዕትነት ከተትኩት ሚኪ በጣም እያነደርከኝ ነው እያንዳንዱ ነገር ላይ እንደዚህ እንዳታወሪኝ እንደዚህ ጮክ ብለሽ እንዳታወሪኝ ዛሬ እሺ እግዚአብሔርን ዛሬ አልሰማሽም ሊንዳ አልሰማሽም እግዚአብሔር ምስክሬ ነው በመታሽ ደስ ይለኛል እጅን አንቺ ላይ ማንሳት አልፈልግም ሊንዳ አንቺ ለጂን ማንሳት አልፈልግም አንተ ሲጀመር ለሱ ነው ያገስኩለት ያለው እያገስኩለት እንዳልሆነ በደንብ ታውቂያለሽ እያገስኩለት እንደሆነ ብዙ ጊዜ ጠብቀዋለሁ እኮ ሚኪ ጠብቀዋለሁ እያንዳንዱ ቀን እኮ ጠብቀው ነው ያደርኩኝ እያዋልኩኝ ያለው ታዲያ ምን አለበት በጠብቂው ፍቅር አይደለ እንዴ በጠብቂው ምን ችግር አለ ከዚህ በላይ እንዴት ተጠብቀው ምን ችግር አለ በጠብቂው እንዴ ሰው ስንት ዓመት ይጠብቃል አይደለ እንዴ እሺ ችግር የለውም ባጠብቂው ራሱ በዚህ ፍጥነት እንደዚህ ወንድ ማምጣት ምን ማለት ነው ምንድነው መጨልዩ ልጨልል እሱ ነው የምፈልገው አይደለ ጠበቅኩኝ ሚኪ ጠበቅኩ በጣም ተረጋጋው ራሴን ላረጋጋ ሞከርኩ ጠበቅሽ እኮ አዎ ጠበቅሽ ለጠበቅሽ አውቃለሁ ግን እሱ ምን ያለሽ ነገር አለ አልወድሽም ማለሽ ብሎሻል እሱ አልወድሽም ብሎሻል አላለኝም እና ታዲያ ብሎኛል ይቅርታ አለሽ እኮ ይቅርታ ሲልሽ የነበረው እኮ ያኔ እሱ እኮ ነው ግን እስኪመጣ እየጠበቅ ነው ስለሆነ ነው ይቅርታ ያለሽ እኮ ያኔ እሱ እኮ ነው ሊንዳ ሌላ ነገር እንዳወራ ለምን ታረጋኛለሽ ታዲያ ምን ነው አሁን እዚህ ጋር መጥቶ ማለት ሲጀመር ያኔም እንደዚህ ያን ያክል እንደዛ የሚያስደርግ ነገር አልነበረም ያን ያደረገው ኦኬ ለሱ እያገዝኩ አይደለም እንደውም በጭፍን እየተከራከርሽኝ ስለሆነ ያገባኛል ና አውሪኝ ያገባኛል በስነ ስርዓት ያገባኛል እኔ እህቴ ነሽ ዛሬ ገደል ስትገቢ ወይ የሆነ ነገር ስታደርጊ ዝም ብዬ አላይሽም ታወኝ በቃ ዝም ብዬ አላይሽም የማይሆን ነገር ስታደርጊ ዝም ብዬ አላይሽም ይሄ ትክክል አይወልሽ መሰሚን ከሆነ ማለት ነው መሰሚን ከሆነ አይወልሽ እኔ አለካሽም አንቺ ሰሚኝ መሰሚን ከሆነ በስነ ስርዓት ሰሚኝ አሁን በደንብ አውቄብሃለሁ ሲጀመር በስነ ስርዓት ሰሚኝ እያገዝኩ እንዳልሆነ አይወልሽ በደንብ ታውቂያለሽ ይሄን ታውቃለህ እያንዳንዱን ስሜቴን እያንዳንዱን ህመሜን እያንዳንዱን ቀናቴን ማለት ነው ሊንዳ እንዲከፋኝ አታድርጊ ከሱ ይልቅ ላንቺ አልቺ እንደነበር በደንብ ታውቂያለሽ ከሱ ይልቅ በደንብ አንቺ ታውቂያለሽ እሱ ላይ ስቆጣው እሱን እንደዛ ስነጫነጭበት እንደነበር ታውቂያለሽ ይቅርታ ጠይቃት ብዬ እንዴት ተጨቃጭቀው እንደነበር ታውቂያለሽ እንደዚህ እንድትኛ አልፈልግም አምጣዋ ላንቺ ያለኝ ነገር በደንብ ታውቂያለሽ አምጣው እንዴት ላምጣው ይረጋጋልኩሽ ይምጣልኩሽ ችግር የለውም እኮ አሁን እኮ እሱ መጣ አልመጣ አይደለም ቢመጣም ባይመጣም በዚህ ፍጥነት እንደዚህ ማድረግ አልነበረብሽም ወንድ እስከማምጣት ድረስ ምን ማለት ነው ምን ታርግልህ ንገረኝ ሊንዳ ምን ታርግ በዚህ ነገር ላይ ምን ሊንዳ ከዚህ በኋላ ከሱ ጋር አትሰሪም አትሰሩም ቅዱስ የሆነ ነገር እስካላለ ቅዱስ ደውሎ አላፈቅርሽም እና ከዚህ በኋላ ካንቺ ጋር መሆን አልፈልግም ካለሽ አያገባኝም ከማላችሁ እወጣለሁ እነሱን ፊት ከማላችሁ እወጣለሁ አያገባኝም እስካላለሽ ድረስ ግን ይኸውልሽ
ላንቺም ሲባል ይኸውልሽ ለኔም ደስታ ሲባል አታደርጊውም ይሄን ነገር ገብቶሻል እኔ እስከዛሬ መስዋዕትነት የከፈልኩበት ፍቅር በማል የሆነ ሰው መጥቶ ገደል ሲገባ ዝም ብያለሁ ገብቶሻል አይደል ለዚህ የጠራኝ ዛሬ ምን ከዚህ በላይ ምን አለ ከዚህ በላይ ትልቅ ምክንያት ምን አለ ንገሪኝ ከባድ ሪዝን ንገሪኝ ከዚህ ሌላ ንገሪኝ እሺ እያሰቃየኝ አስሬ ወደዛ እየዞርሽ አትይኝ መልሽልኝ አይኔን እያየሽ መልሽልኝ ንገሪኝ ከዚህ በላይ ከባድ ነገር አለ ምን ልመልስልህ ንገረኝ እስቲ የትኛውን ብዬ ከዚህ በኋላ አትሰሪም ከሱ ጋር ከማን ጋር ከልጁ ጋር አትሰሪም ማን ነው ልጁ ስሙን ጥራዋ አልጠራውም ስሙን ሰይጣን ይጥራው አልጠራውም ለምን ነው የምጠራው አልጠራውም አትጥራው ከዚህ በኋላ ከሱ ጋር አትሰሪም ትሰሚኛለሽ መልሽልኝ ትሰሪያለሽ አትሰሪም ትሰሪያለሽ አትሰሪም አልመልስልህም ይሄንን አይደለም ፈልገው አልመልስልህም እኔ ከዚህ በላይ መጎዳት አልፈልግም ከዚህ በኋላ ራሴን ማጣት አልፈልግም ከዚህ በላይ እንድናገር ከዚህ በላይ እንዳስቀይምሽ አታድርጊ እምትሰሚኝ ከሆነ ይኸው እነሱ ፊት ቤተሰቦች ፊት ለፊት ያስጠነቀቅኩሻለሁ ሳልፈልግ ቀርቼ ወደ ሌላ አቅጣጫ ወደማይሆን አቅጣጫ እየገባሽ ነው ትክክል ስራ እየሰራሽ አይደለም ልክ አይደለሽም አንቺ ረጋ ብዬሽ ሳወራሽም አትሰሚም ለስለስ ስለልሽም የሆነ በቃ አሳምነዋለሁ ብለሽ ምንም አትሰሚኝም ጮኬም ሳወራ አትሰሚኝም የማይሆን ከሆነ ግን የራሴን እርምጃ ወስዳለሁ ገባሽ አይደል እኔ ነገ ከሱ ጋር የሆነ ነገር ከዚህ በኋላ እግር በእግር ነው መከታተልሽ ምንም ነገር ብታደርጊ ማለት ነው እያስጠነቀቅኩሽም እየነገርኩሽም ነው ከዚህ በኋላ ከዚህ ልጅ ጋር እንዳትሰሪ በቃ አልፈልግም እንድትሰሪ አልፈልግም እኔ ይሄን በቃ ነገርከኝ አይደል ነገርከኝ እንደ ይኸውልሽ እንደ ወንድም ነው እየተቆጣሁሽ ያለሁት እሱን እንድታቂ እፈልጋለሁ እሺ አውቃለሁ እሺ እንደ ወንድም ማለት የምፈልገውን ነገር እንድታደርጊ ነው እየተቆጣሁሽ ያለሁት እንደ ወንድም ነው እያስጠነቀቅኩሽም ያለሁት በሌላ ነገር ምናምን እንደማትረጂው አውቃለሁ ከዚህ በላይ ልቋቋምህ አልችልም በቃ ምንድነው ልቋቋም አልችልም ማለት አይደለ ከአቅሜ በላይ ሆኗል ነገሮች እንዳለ ተረዳኸኝ እንኳን ሆኖ አሁን ላይ እንደውም እንደዚህ ሹሩሩ ላጽናናሽ ምናምን አልችልም ግልጹን ልንገርሽ አይደል እንኳን ሆኖ በቃ እንኳን ሆኖ አጽናኛ አይደለም ከዚህ በኋላ እየነገርከኝ እኮ ነው አይደለ እኔ አይደለሁ እየነገርከኝ እኮ ነው ያለው አሁን ከዚህ በኋላ አጽናኝሽ እሱ ነው እየነገርከኝ ነው ምንድነው የነገርኩሽ ከዚህ በኋላ ምንድነው የሆነ ነገር አስቀይምሻለሁ አስከፋሻለሁ አዎ ከሱ ጋር ብትሆኚ ነው ያልኩት እኮ ያንንም የማደርገው ደግሞ ለአንቺ ስለማስብ ነው አንቺ አይገባሽም እንዴ ሊንዳ እኔ አንቺ ላይ እንደዚህ ሆኜ እንደማላቅ በደንብ ታውቂያለሽ በዚህ ጉዳይ ግን አልችልም እኔ በእናንተ መሀል ይሄ ነገር ሲገባ መቼም አልችልም ነሽ እህቴ ባትሆኚ እንደዚህ ተቆርቁሬ እኔ እናገርሻለሁ ምን አገባኝ ብዬ እኮ መቶ እችላለሁ ይሄን ነገር እኮ ምን አገባኝ ብዬ መቶ እችላለሁ እኮ እህቴ ባትሆኚ ምን አገባኝ እኔ የምትሰሚኝ ከሆነ ግን ካሁኑ ይሄ ነገር ብዙ ርቀት ሳይሄድ ከዚህ በኋላ ከዚህ ልጅ ጋር ያለሽን ነገር እንድታቆሚ እፈልጋለሁ ከልብሽ እየሰማሽኝ ከሆነ ማለት ነው ሰማሽኝ አይደል ይሄ ከዚህ በኋላ ሌላ ነገር ውስጥ ምናምን ጭቅጭቅ ምናምን ነገር መፍጠር ምናምን አልፈልግም በቃ ነገሪው ካሁን በኋላ ገብቶሻል አይደል በመሃላችሁ ባንቺና በቅዱስ መሃል ያለውን ነገር ከፈታችሁ በኋላ እንደፈለጋችሁ መሆን ትችላላችሁ ቅዱስም የሆነ ነገር ከተናገረ የሱን ሐሳብ ከሰማው በኋላና አንቺም ከሰማሽ በኋላ የራስሽን ህይወት መኖር ትችላለሽ ከዛ በኋላ እኔ ግን አሁን እንደ ወንድም እዚህ ጋር ዝም ልልሽ አልችልም የፈለገ ነገር ብትኝ እኔ አልሰማሽም ሊንዳ የፈለገ ነገር ብትኝ ማለት ነው ምክንያቱም እስከ ዛሬ ድረስ መስዋዕትነት የከፈልኩት በመሃላችሁ ሆኜ እንደዛ ስል እሱ ጋር እንደዛ አንተ ስል ከሱ ጋር ስጣላ በዚህ ምክንያት አንቺን እዚህ ጋር ስጨቃጨቅሽ ከሁለታችሁም ሳይድ ሆኜ እንደዛ ስወገን የነበረው ይሄ ነገር በመሃል ሌላ ወንድ እንዲገባ አይደለም የእናንተን ፍቅር ለማስታረቅ እንደገና ወደ ፍቅራችሁ ለመመለስ ነበር ዛሬ ላይ ይሄ ነገር መጥቶ ገደል ሲገባ ያፈቅራችሁ ዝም ብያ ላይ ምን ዝም ብዬ እንዳይምናና አትጠብቂ አውቃለሁ ግን እምታቂ ከሆነ እባክሽን ተረጂ በቃ እምታቂ ከሆነ ተረጂኝ በቃ ተረጂኝና ይሄን ነገር ተይው እየነገርኩሽ ነው ሊንዳ እያስጠነቀቅኩሽ እሺ ያስጠነቀቅኩሽን ተይው እሺ ፍራቻም ዛቻም ሊመስልሽ ምናምን ይችላል ተይው እሱን እሺ ችግር የለውም ግን እባክሽ ወደ ራስሽ ተመለሽ ሊንዳ እባክሽ በቃ ይሄ ነገር አይጠቅምሽም ይሄ ነገር አይጠቅምሽም መሩኛል በቃ አንተ አልገባህማ ምንድነው የሚመርሽ ነገሮች ከአቅሜ በላይ ሆነዋል እኔ መቋቋም ከምችልበት በላይ እየሆነብኝ ነው ነገሮች ከአቅሜ በላይ ሆነዋል በቃ አላለ እኔን ለመተው ሞክር በቃ አልተውሽም እየሰማሽኝ ነው አይደል አልሰማሁም ሊንዳ አልሰማሁም በቃ ከዚህ በኋላ እባክሽ በጣም ተጎድቻለሁ አዝኛለሁ ምናምን አውቃለሁ እኮ ከኔ በላይ ማንንም አያውቅም ያንቺን ሀዘን እኮ ከኔ በላይ ማንንም አያውቅም አሁን አስሬ ይወድሻል ትለኛለህ አይደለ ይወደኛል አይደለ እስካሁን ይሄን ያክል ጊዜ ማለት ነው ቢወደኝ ኖሮ የት ነው ያለው ንገረኝ የት ነው ያለው የለም ይሄን እኮ ሌላ ላይፍ ያለበት ነገር ታውቂያለሽ ምን እንደሆነ ታውቂያለሽ ይሄ ልጅ ንገሪኝ ምን በምን አቦሽ ከሌላ ጋር እንደሆነ ምናምን
ምንም የምታውቂው ነገር አለ? ምንም የምታውቂው ነገር አለ? ቢወደኝ ቢፈልገኝ ኖሮ ማለት ነው ያወራኛል። እኔ አሁን እሺ ስለሱም አሁን እንደዚህ ሹሮኝል ምናምን ልነግርሽ ልናገር አልችልም። አዎ ልክ ነሽ። ግን ደግሞ የሆነ ነገር ላይ መጨረሻችሁ እስካልታወቀ ድረስ እንደዚህ አይነት ውሳኔ መወሰን የለብሽም ነው እያልኩ ያለሁት። አንተ ሲጀመር አንተ ማለት ነው ለሱ ነው አሁን ላይ እየወገንክ ያለው። ምንም አታለቃቅሽ። እየወገንኩ ምናምን አይደለም። ምንድነው መወገን? እንኳን ከወገንኩም እንኳን ወገንኩ። የምርህ ነው? አዎ የምርህ ነው? አዎ የምሬን ነው። ምንም እየወገንኩ አይደለም። ወገንክ አስሬ እንዴ! እኔ ካንቺ በላይ እንዳንቺ ወገንኩ ሰው አለ እንዴ? እሱን ሳስቀይመው አልነበር እንዴ እየደወልኩኝ? ሳስቀይመው አልነበር እንዴ? ለምን አንተ አትለውም ነበር? ጥፋተኛ ነሽ። አሁን እያጠፋሽ ነው። ትክክል ስራ አይደለም እየሰራሽ። ምን አደረኩኝ? ምንድነው ከወንድ ጋር መስራት ማለት እሱ እዚህ ጋር አልፈልግሽም ወይ ምናምን በቃ መጨረሻችሁ እስካልታወቀ ድረስ እንደዚህ አይነት ነገር ማድረግ የለብሽም። ሚኪ ደግሞ አውቃለሁ እንደሚወድሽ ሚኪ ምናምን አትበይ። በቃ ይኸውልህ ከቻልክ እኔ ዛሬ ላባብልሽ ምናምን አልችልም። ልለማመጥሽ አልችልም። ዛሬ ላባብልሽ አልችልም እኮ አልችልም። ዛሬ በቃ ልሰማሽ ላዳምጥሽም አልችልም። ነይ አውሪኝ አልችልም። እግዚአብሔር እየታገስኩ ነው። ምንድነው የምታገሺ? ምን አልተውሽም እንዴ አንቺ ካንቺም ብሶ ታገሴ ምናምን ትያለሽ ሊንዳ። ሚኪ ተወኝ እንደውም እሺ። ሁለተኛ አይገባችሁም እንደውም በእኔ ህይወት እንዳያችሁት ማለት አሁን እኔ አልችልም። ዛሬ እሷ እንደዚህ ምናምን ነገር እሱ ጥፋተኛ ነው ምናምን ብዬ እሷ እንደዚህ ስትናገር እሷን ለባብላው ተጎርተሻል ምናምን ልላት አልችልም። ዛሬ በቃ እኔንም ልትረዳኝ ምናምን አልፈለገች። እስከ ዛሬ ስረዳት ነበር እኔ እሷ ግን ዛሬ ልትረዳኝ አልፈለገችም። እንደዚህም የጮኩባት የተቆጧት ምናምን ነገር ያደረገችው ነገር በጣም ስላናደደኝ ነው በጣም ማለት ነው። እና ይሄው እንዳያችሁት ነው ቤተሰቦች በቃ ያለኝን ነገር እንዳለ ተናግሬያታለሁ። የተሰማኝን ነገር ማድረግ ያለባትን ነገር ነግሬያታለሁ። ወደፊት ሊቆጫት ይችላል ይሄ ነገር በቃ እዚህ ጋር ይሄን ነገር ማድረግ እንደሌለባት ሁሉ ነገር ነግሬያታለሁ። እየሰማችሁ ነው። ከዚህ በላይ ምን ማድረግ እንደምችል አንዳንድ ግራ ነው። ባለፈውም በቃ በእነሱ ምክንያት ብዙ ነገር ሞከርኩ። ሁላችሁም አይታችኋል። በቃ እኔ እንጃ በቃ እኔ ከዚህ እናንተም እንድትረዱኝ እፈልጋለሁ። እግዚአብሔርን የምሬን እነሱን ለማስታረቅ ያደረኩትን ነገር ታውቃላችሁ ሁላችሁም። እስቲል ግን ሁላችሁም እየጠየቃችሁኝ ነው። ሚኪ ዝም አልክ ምንድነው? አንዳንዶቻችሁም እያየው ነበረ። አንተማ ወንድም አይደለም እንዴት እስከዛሬ አታስታርቃቸው ምናምን ያላችሁኝም አላችሁ። እኔንም ልትረዱኝ አልሞከራችሁም። እስከዛሬ እየደከምኩኝ ነው። የቻልኩትን እያደረኩኝ ነው እንዲታረቁ። ያልሞከርኩት ያልፈለቀልኩት ድንጋይ የለም። ዛሬም ግን የተሰማኝን ተናግሬያት ያደረገችኝን እያያችሁ ነው ሁላችሁም። ምን እንዳደረገች አይታችኋል። ጭራሽ ከሷም ብሶ በጥፊ መታኝ ነው ሄደችው። ከዚህ በላይ እኔ ምንድነው ማድረግ የምችለው? ቤተሰቦች አንድ ነገር ግን የምነግራችሁ ነገር አሁንም ድጋሚ ለእናንተ መናገር የምፈልገው ነገር ምንድነው? እኔ እነዚህ ልጆች ነገ ዛሬም ሆነ ከነገ ወዲያም ሆነ ምንም ሆነ አልተዋትም። ምክንያቱም ወንድሟ ነኝ። አንድ ቃል ገብቼላታለሁ። ሁሌ ከጎንሽ ነኝ፣ ከጎንሽ ልሆን ቃል እገባልሻለሁ ብያታለሁ። ወንድሟ ነኝ፣ እሱም ወንድሜ ነው። በቅዱስና በሷ መሀል ያለውን ነገር ሳልፈታ ዝም ልላቸው አልችልም እኔ አሁንም ድረስ ማለት ነው። እና አሁን ከዚህ በኋላም አልዋሻችሁ ምን ሊፈጠር እንደሚችል አላውቅም። የቻልኩትን ነገር ግን አደርጋለሁ። ምንም ነገር ከማድረግ ወደ ኋላ አልልም። በቃ ዛሬ ያው ይሄን ነገር እንደውም በቃ ዛሬ ትሰማኛለች ብዬ ነበር ያሰብኩትኝ፣ ግን እንዳያችኋት ነው። ጭራሽ በቃ እኔ ተጎድቻለሁ ምናምን ነው እያለች ያለችው። ተጎድታለች፣ ያው አልተጎዳችም እያልኩ አይደለም፣ ግን ያደረገችው ነገር ልክ አይደለም ነው እያልኩ ያሉት። ብቻ ቤተሰቦች አሁንም ምን ማድረግ እንዳለብኝ አላውቅም፣ ግን የቻልኩትን ነገር ሁሉ አደርጋለሁ። ለእናንተም ቃል ምገባላችሁ ነገር የነሱ ነገር እስኪስተካከል ድረስ የቻልኩትን ነገር ሁሉ አደርጋለሁ እና በቃ የነሱን መጨረሻ ፈጣሪ ያሳምርልን። ምንም ነገር አልልም ከዚህ በላይ በቃ ዛሬ ምንም ልላችሁ አልችልም። አሳዝኛችኋለሁ። ይሄንን ነገር እርግጠኛ ነኝ አልጠበቃችሁ። ብቻ በኔክስት ቪዲዮ እመጣላችኋለሁ። ቤተሰቦች ወዳችኋለሁ።